በአውሮፓ እምብርት የምትገኘው ላትቪያ በቆንጆ ሴቶቿ ትታወቃለች። ነገር ግን በሀገሪቱ ያለው የወንዶች እጥረት ሴቶቹን ለትልቅ ፈተና ዳርጓቸዋል። በዚህ ቪዲዮ ወንዶች የማይገኙባቸውን 10 አስገራሚ ምክንያቶችን እንመለከታለን። አንደኛ፣ የጾታ ስርጭት መዛባት። ላትቪያ በዓለም ላይ ካሉ ሀገራት በሴቶችና በወንዶች ቁጥር መካከል ከፍተኛ ልዩነት ካለባቸው ጥቂት ሀገራት አንዷ ናት። በሀገሪቱ ከሚኖረው ጠቅላላ ሕዝብ ውስጥ ሴቶቹ 54% ገዳማ ሲሆኑ ወንዶቹ ደግሞ 46% ብቻ ናቸው። ይህ ማለት በየዓመቱ በሚሊዮን የሚቆጠሩ ሴቶች ተመጣጣኝ ወንድ አያገኙም ማለት ነው። እነዚህ ከላይ ላይ የምታዩቸው ቆነጃጅት እንስቶች እንግዲህ የወንድ እጥረት ካለበት ሀገር ላትቪያ ላይ የሚኖሩ ሴቶች ናቸው። ላትቪያ ላይ 1.8 ሚሊዮን ህዝብ አለ። አብዛኞቹ ሴቶች ናቸው። ለዛውም እንግዲህ አንድን ወንድ ልጅ 10 እና ከዛ በላይ ሴቶች ናቸው ለፍቅር የሚጀነጅኑት የሚያወሩት፣ ከዛም አልፎ ባላቸው እንዲሆን የሚያጨናንቁት የተባለ የላትቪያ ሴቶች እንግዲህ በትምህርት በገንዘብ እና በእውቀት ሀገሪቷ ላይ የተቆጣጠሩ ሴቶች ናቸው። ምክንያቱም ደግሞ ወንዶቹ ሀብታቸውን አይተው ካገቧቸው በኢኮኖሚ ስቴብል እንሆናለን ብለው ስለሚያስቡ ነው። እንግዲህ የላትቪያ ፕራይም ሚኒስተር ሳትቀር ሴት ናት። ሚሊተሪ ላይ ያሉ ወታደሮችም ሴቶች ናቸው በብዛት። አንድ ወንድ ልጅ ወክ ለማድረግ ከወጣ ብዙ ሴቶች ናቸው የሚያጨናንቁት ተብሏል። አንድ ወንድ ልጅ አንዷ ላትቪያ እንስት ለማግባት ፈቃደኛ ከሆነ የሴቷ ቤተሰቦች ላግዠሪ የሆነ መኪና ጊፍት ይሰጡታል የተባለ። ሁለተኛ፣ የወንዶች አጭር የእድሜ ጣሪያ። ይህ በጣም አሳዛኝ ምክንያት ነው። በላትቪያ የሴቶች አማካይ የእድሜ ጣሪያ 80 ዓመት አካባቢ ሲሆን የወንዶች ግን 69 ዓመት አካባቢ ነው። ወንዶች ከሴቶች በ11 ዓመት ቀድመው ይሞታሉ። ይህም በትዳር እድሜ ላይ ያለውን የወንድ ቁጥር በከፍተኛ ሁኔታ ያመናምነዋል። የወንዶች እጥረት በከፍተኛ ሁኔታ አጋጥሟል። ይህ የወንዶች እጥረት ያጋጠመው በአውሮፓዊት ሀገር በላትቪያ ነው። በላትቪያ እንግዲህ የወንዶች እጥረት ለ100 ሴቶች 86 ወንዶች ነው በአማካይ የሚለው አዲስ የወጣው የላትቪያ የስነ ህዝብ ዘገባ አገሪቱ በከባድ የጾታ አለመመጣጠን እንደተመታች ነው እንግዲህ የተገለጸው። የዚህ የወንዶች እጥረት ዋና ምክንያቶች በዚች ሀገር ውስጥ አንደኛ ስደት ነው። ወንዶች ለስራ ወደ ሌሎች የአውሮፓ ሀገሮች በብዛት መሰደዳቸው፣ የልደት ምጣኔ እንደ ባለሙያዎች ገለጻ የህይወት ዘመን ሌላኛው ነው። የወንዶች አማካይ የህይወት ዘመን ከሴቶች አጭር ስለሚሆን ይህ ማለት ላይፍ ኤክስፔክታንሲ ማለት ነው። የወንዶች ከሴቶች አንጻር ሲታይ እጅግ በጣም ዝቅተኛ ስለሆነ ቶሎ ስለሚሞቱ ማለት ነው። ይህ የእድሜ ልዩነት ወይ በተለይም ደግሞ የጾታ አለመመጣጠን በከፍተኛ ሁኔታ የሚታየው በአዋቂዎችና በትልልቅ ሰዎች ነው በሀገሪቱ ውስጥ። እንግዲህ ምናልባት ወደ ላትቪያ መሄድ የምትፈልጉ ሰዎች ካላችሁ ብትሄዱ በጣም አሪፍ ነው። ይህንን ቪዲዮ ሪፖስት፣ ላይክ፣ ሼር ማድረግ እንዳትረሱ። ሶስተኛ፣ የአኗኗር ዘይቤና ሱስ። በላትቪያ ያሉ ወንዶች ለከፍተኛ የአልኮል መጠጥና ለሲጋራ ሱስ ተጋላጭ ናቸው። ይህም ለልብ ህመምና ለተለያዩ ገዳይ በሽታዎች ይዳርጋቸዋል። ብዙ ወንዶች በትዳር እድሜያቸው ከ30 እስከ 50 ዓመት በጤና እክል ምክንያት ህይወታቸው ያልፋል። አራተኛ፣ በትምህርት ደረጃ ያለው ልዩነት። የላትቪያ ሴቶች በአውሮፓ እጅግ የተማሩ የሚባሉ ናቸው። በዩኒቨርሲቲ ተማሪዎች ቁጥር ሴቶች ከወንዶች በብዙ እጥፍ ይበልጣሉ። ብዙ ጊዜ ሴቶች ከእውቀትና ከስራ ደረጃቸው ጋር የሚመጥን ወንድ ስለሚፈልጉ ያን ሳያገኙ ሲቀሩ ትዳር ውስጥ ከመግባት ይቆጠባሉ። አምስተኛ፣ የስራ አጥነት እና የኢኮኖሚ ጫና። ወንዶች በባህላዊ መልኩ ቤተሰብ የማስተዳደር ጫና ይኖርባቸዋል። በላትቪያ ደግሞ በቂ የስራ እድል ባለመኖሩ ብዙ ወንዶች ትዳር ሊመሰርቱ የሚያስችል የኢኮኖሚ አቅም ስለማይኖራቸው ከትዳር ይሸሻሉ። ስድስተኛ፣ የወጣቶች ስደት። ላትቪያ የአውሮፓ ህብረት አባል በመሆኗ ብዙ የላትቪያ ወንዶች የተሻለ ስራ ፍላጋ ወደ ጀርመን፣ እንግሊዝና ሌሎች ሀገራት ይሄዳሉ። ይህም ሀገሪቱን የወንድ አልባ ያደርጋታል። በዚህም ምክንያት ሀገሪቱ ውስጥ የቀሩ ሴቶች ወንድ ፍላጋ ይቸገራሉ። ሰባተኛ፣ የአእምሮ ጤናና ራስን ማጥፋት። በላትቪያ ወንዶች መካከል ያለው የጭንቀት መጠን ከፍተኛ ነው። እንደ ጥናቶቹ ከሆነ በሀገሪቱ ራሳቸውን የሚያጠፉ ወንዶች ቁጥር ከሴቶች በ5 እጥፍ ይበልጣል። ይህም በወንዶች ላይ ያለው የስነ ልቦና ቀውስ ለትዳርና ለፍቅር ህይወት እንቅፋት ሆነዋል። ስምንተኛ፣ የታሪክ ጠባሳ። ይህ ለረዥም ጊዜ የቆየ ምክንያት ቢሆንም በሁለተኛ የዓለም ጦርነት ወቅት ላትቪያ ከፍተኛ ቁጥር ያለው ወንድ አጥታለች። ያ የህዝብ ስርጭት መዛባት በትውልዶች መካከል እየተሸጋገረ እስከዛሬ ድረስ በሴቶችና ወንዶች ቁጥር ላይ ተጽዕኖን አሳርፈዋል። ዘጠነኛ፣ ከፍተኛ የትዳር መስፈርት። የላትቪያ ሴቶች ቆንጆ፣ ዘመናዊና ራሳቸውን የቻሉ በመሆናቸው ለትዳር የሚመርጡት ወንድ ላይ ያላቸው መስፈርት ከፍ ያለ ነው። ካገኙት ወንድ ጋር ከሚኖር ብቻዬን ቢሆን ይሻለኛል የሚለው አስተሳሰብ በሴቶቹ ዘንድ እየሰፋ መጥቷል። አስረኛ፣ የባህል ለውጥ። እንደ ብዙዎቹ የአውሮፓ ሀገራት በላትቪያ ወጣቶች ዘንድ ትዳር የግድ ነው የሚለው አስተሳሰብ እየቀነሰ ነው። ብዙዎች ያለ ትዳር አብሮ መኖርን ወይም ለብቻ መሆንን ይመርጣሉ። ታዲያ ይህ ለወንዶች መልካም ዜና ይመስላል? ሀሳባችሁን ኮሜንት ላይ አስፍሩ። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው።